ነው። ጎበዝ እነዚህ ውድድሮች ካሸነፍሽ በኋላ ደግሞ ዛሬም ሌላ ፈተና ደግሞ ተጋፍጠሽ ለማሸነፍ እየታገልሽ ነው። ዛሬ ተገናኘነው ስለሱ ልንሰማ ነው። እስኪ ስለ ሜላት ንገሪኝ። እንደዚህ ከመልበስሽ በፊት ህይወት እንዴት ነበረች የሚለው። ሜላት ማለት በጣም ተስፈኛ ቶሎ ተስፋ ማትቆርጥ ልጅ ናት። ማለት በብዙ ፈተናዎች ውስጥ ያደገች ናት። እኔ ያደግኩት አያቴ ጋር ነው እና ልጅ እያለሁ ነው እናትና አባቴ የተለያዩት። እናቴ ጋር እያለሁ 6 ዓመቴ ምናምን አካባቢ ነውና እንዳገለግል ለሆነች ሴትዮ ቤት በሰራተኝነት ሰጠች እና ሴትዮዋ ምግብ ቤት አላት። ከዛ በጣም የማረሰው ምግብ መስተንግዶ ነውና ይዘሽ ሂጂ ብላኝ በየአይነት ተደፋብኝ። ልጅ ነበርኩኝ ደግሞ ይዛን ጊዜ። ከዛ ያንን ምግብ ቢዩ አንስተሽ ከሳህኑ ላይ ከመሬቱ ላይ አንስተሽ ሳህኑ ላይ አድርገሽ ቁጭ ብለሽ ቢያት ነው ያለች። ቢያት አለች። ከዛ አንድ ጊዜ ደግሞ ቸርች ሄደው ሲመለሱ ዘበኛ ነበር እና እኔ በረንዳ ላይ ነው የምቀመጠው። ቤት መግባት አልችልም፣ ቤታቸው አያስገቡኝም። ለምን? በቃ ቆሻሻ ነሽ ትለኛለች። አንቺ ቆሻሻ የኛ ቤት በቃ መግባት አይችልም፣ ቆሻሻ ነሽ ትለኛለች እና ቤታቸው አታስገባኝም። ከልጆቻቸው ጋር መጠጋጋት አልችልም። ኪችናቸው ነው ማድረው እና የሆነ ጊዜ እሁድ ቀን ነው እነሱ ከቸርች እስኪመለሱ ድረስ በረንዳ ላይ ቁጭ ብዬ ነበር። እዛ እንደዚህ ቁጭ ብዬ ሳይሆን እንደዚህ ተኝቼ ነበር። ጠዋት ነው? ከዛ ዘበኛው መጥቶ ነካካኝ። ከዛ ጨውኩኝ እንዳጋጣሚ ማለት ነው። ከዛ በኋላ ከሚመለሱበት ሰዓት ደርሶ ነበር። ከዛ የመጀመሪያ ልጅየዋ ናት ነበር ቀድማ የመጣችው። ከዛ እንደዚህ እንደነካኝ ምናምን ስነግራት ጭራሽ ለሱ ወግና እሱ ብዙ አመትኛ ግቢ የቆየ ነው ጭራሽ እንደዚህ ያያረግም አንቺ ነሽ እንዲህ ለማሳሳት ምታርጊ ሳታድጊ ያደገብሽ ምናምን ብላ ሰደበችኝ። ከዛ እናትየዋ ስትመጣ ነገረቻት እንዴት ምን እንደተፈጠረ። ከዛ እናቴ ተጠራችና ይዘሻት ሂጂ እቺ ለማንም አትጠቅም ብላ እናቴ ይዛኝ ሄደች። ስንት አመትሽ ነበር ያኔ? 6 አመት ከምናምን ነበርኩ። በ6 አመትሽ ነው አንቺ ልጅ ሰውየውን እንደዚህ ያልሽው ይባለው? ከዛ አባሮሽ ከዛ እናቴ ጋር 3 ወር ምናምን ከቆየው በኋላ ክስ ላይ ነበሩ። ለአባቴ ተፈረደለት ማለት ነው። ከዛ እኛ ወደ ፋዘር ጋር መጣን። አባቴ አይምሮን ትንሽ አሟል እና ከጭንቀት የተነሳ አይምሮ ህመም አለበት እና ለሱ ነበረ ፍርድ ቤት የተወሰነው። ግን እሱ ማሳደግ አልቻለም። እንዳልኩ ከጭንቀት የተነሳ አይምሮ ህመም አለበት እና አይዞሽ ከዛ እሱ ማሳደግ ስላልቻለ አያቴ ጋር ሄድን ማለት ነው። እሷ ጋር ነው ያደግኩት እና በጣም የማረሳው ጊዜ ምን አለ እንጀራ ምናምን አምባሻ ምናምን ለምግብ ቤት ታከፋፍላለች። አንዳንዴ እኔ ደግሞ የመንግስት ትምህርት ቤት ነበር የምማረው። የፈረቃ ጧትና ከሰዓት ነው የምንማረው እና የጧት ከሆንኩኝ ከሰዓት ስመጣ ምናምን ይዤላት አደርስላታለሁ። እንጀራ ጋግራ አስቀምጣለች ይዛ ልትሄድ ዱካ ነገር ላይ አስቀምጣለች እና የሰፈር ውሻ አለ ኃይለኛ ውሻ አለ ከግቢ ፊት ለፊት ልክ በቃ ከፈተ በሩ ውልቅ ብሎ ነው የሚወጣው። ከዛ አንድ ጊዜ እኛ በር ተከፍቶ ነበረ ገብቶ ግቢውን ግልብጥ ወጣ አርጎት ወጣ ውሻው። እንጀራውን ደፍቶ ልትይዛ ልትወጣ የነበረውን እንጀራ ከዛ ቁጭ ብላ ያለቀሰችው ለቅሶ እና የሆነ የዛን ጊዜ ተሰማኝ ስሜት ምንም ነገር በቃ ከዚህ በኋላ ምንም ነገር ወደ ኋላ ሊመልሰኝ እንደማይችል ይሄንን ቀን እንደዘበት እንድታወራው አረጋለሁ በይ ለራሴ ቃል ገባው። በቃ በእኔ ምክንያት በእኛ ምክንያት እኛን ለማሳደግ አይደል እንደዚህ ሆነችው እኛን ለማሳደግ ነው አንገቷን የደፋችው እኛን ለማሳደግ ነው በእሳት የተለበለበችውና በቃ
ሁሌ ህልሜ እሷ ቁጭ ብላ በኔ ምክንያት ደስ እንዲላት ፈገግ እንድትል እኔም እኮ እየሞከርኩ ነው እጆቿ ሲያጥሩባት እጆቿ ላልሆንላት እናቴ በለጋ እድሜ ህይወትን ለማሸነፍ ባገኘሁት ቀዳዳ ሁሉ የሞከርኩ ስለዚህ አያቴ ማሳረፍ አለብኝ ማገዝ አለብኝ በደንብ ከዛ ምን ያርክሽ መጣሽ ታዲያ አንቺ አንደኛ ቲያትር ቤት ገባሁኝ ምክንያቱም ህልሜ ነው በቃ ትልቅ ተዋናይ መሆን ነው የምፈልገውና ያንን ለማሳደግ ቲያትር ቤት ገባሁኝ ከዛ ቲያትር ቤት እየሰራሁኝ ቲያትር ቤት ሁሌ በቃ የወሩ ኮከብ የቀኑ ኮከብ ተብዬ ሁሌ እንደተሸለምኩ አንቺ ነሽ አዎ እና ከዛ በኋላ ኮቻችን ውድድር አዘጋጀ አንድ ሰው አዲስ አበባ መጥቶ ውድድር እንዲወዳደር ቲያትር ውድድር አዘጋጀ ከዛ የመጀመሪያውንም ዙር አለፍኩኝ ሁለተኛውንም ዙር አለፍኩኝና ሶስተኛው ለሴቶች አንድ ወጥ ጽሁፍ ለወንዶች አንድ ወጥ ጽሁፍ ተሰጠ እሺ ከዛ አረዳድ ነው የሚጠይቀው ባለሞቅ አይኔ ውስጥ ቪክስ ከተትኩ ካራክተሯ እንዴት ምታለቅስ ያዘነች ምናምን ናት እሺ ከዛ ያኔም ልጅንም ስለነበርኩኝ ምንም ነገር ከማድረግ ወደ ኋላ አልል እሺ ቪክስ እዚህ ጋር ነው የሚደረገው ውስጥ ከተትኩበት ለማለቀስ ነው እንዴ አዎ እሺ ከዛ እንዴት ነው መስታወት ላይ እንደዚህ ዝናብ ዘንቦ ጉም ይሰራል አይደል አዎ አይኔ እንደዛ ነው በቃ ብቻ ብሎ እንደዚህ ግን ሰርቼ ወረድኩ ቤት እንደዚህ ይዘውኝ ነው የሄዱት ጨፍኛ አይኔ ጓደኞች ከዛ ጧት ሐኪም ቤት ሲሄድ ዛሬ ቆይ ቢባል አይኗ ይጠፋል ብሌኗ እንዳለ ቆስሏል ከዛ አይኔ ታሸገ አንድ ወር ከምናምን ማየት አልችልም አንድ ወር ከምናምን አይኔ ታሽጓል ምንም ማየት አልችልም ከዛ በኋላ ያንን ያረኩት እዚህ መጥቶ ለመወዳደር ነበር ውድድሩም ቀረ አመለጠሽ ቀረ በቃ ከዛ ሌሎች ውድድሮች ላይ ያስመዘገበኝ በአንድ ወር ውስጥ ግን እየተሻለኝ መጣ ግን እግዚአብሔር ሁሉንም ነገር የሚያደርገው ለበጎ ነው ከዛ ውድድር መጣ ምናምን ተጠራሁኝ ወደ አዲስ አበባ ለመምጣት በቃ ሴቱንም ወንድንም ወክላ መጥተው እሷ ናት አለ መራሄ ድነት ቅዱስ ገብርኤል ሰንበት ትምህርት ቤት አገለግላለሁና በቃ ዝም ያገለግልኩ ያለ ድንገት ተደወለና ኮች እኔ ትምህርት ቤት ሄጄ ነበር ለሷ እንደዛ አላት ከዛ በቃ እንዴት ደስ እንዳላት ላያትሽ አዎ ለሳቸው መጀመሪያ ተነገረው ደስ አላችሁ በጣም ስትመጪ ምን አለሽ መዱ አለችኝ መዱ ነው የምትለኝ የቤት ስም ይላልኝ መዱ ልትሄጂ እኮ ነው አለችኝ የት አዲስ አበባ ከዛ ምን ላረግ ነው ያልኳት ምን ላረግ ስላት ወይዋለፈው ውድድር እኮ አሸነፍሽ ስትለኝ ከዛ በቃ ምን ልሁን እንዴት ደስ እንዳለኝ ግን በሁለት ምንም ሳልዘጋጅ ነበር የሄድኩት ምንም ሳያዘጋጀኝ በጣም ነው የሚተማመንብኝ ኮቺ ከዛ እዚህ ስመጣ ማንንም ማለቅም ማጣሪያ ተወዳደር አዲስ አበባ መጣሽ ማለት የት ልታርፊ ነው ስፖንሰር የሚያደርግሽ ምናምን ነበር ማንንም አልነበረም የጉዟችንን የቻለው ከዛ ጓደኛ ጋር ነበር እንትን ያረፍኩት የመጀመሪያው ማርፈው ሰው ቤት ነው ስቆይ ስወጣ ስገባ ይሰለቻቸዋል ፊት ይነሱኛል ምናምን እና የሆነ ጊዜ ምግብ ሳልበላ 2 ቀን ሆነኝ 2 ቀን ምግብ ሳልበላ 2 ቀን መጀመሪያ ቀን ውዬ ጧት ቀረጻ ወጣው ከዛ በኋላ ማታ ገባውኝ በላሽ ጠጣሽ ምን ሆንሽ ሚለኝ የለም ስለዚህ የ2016 የኢትዮጵያን አይዶል የትወና ውድድር እየተወዳደርሽ ነው እሱ ለመወዳደር ነው እዚህ የመጣሽ ያለሽው ማለት ነው አዎ እሺ ብዙ ነገር አጋጥሞኛል ከሐዋሳ ስመጣ አምሽቼ ምናምን ሲሄድ ወደ ሰፈር ሌባ መቶኛ ቃል ሌቦች እንዴት ይዘውኝ ከዛ 3 ናቸው አንዱ ኪሴን ይፈትሻል ከዛ ጎረቤት ወጣ እዛ አካባቢ የነበረ ጎረቤት ወጣና አንተ አታርፍም ምናምን ሲሉት እንዲ እጁ ላይ እንደዚህ እጃቸው ላይ ጠመጥሞ አይደል ሰንሰለት እንደዚህ በሰንሰለቱ መቶኝ ሄደ ምንም ነገር ሲያጣ ኪሴ ውስጥ ምንም ነገር አልነበረ ምን ጋር ይመታሽ ይሄኛውን አይኔን ማለት ነው ወይ አይንሽ ይሄ አይን አንቺ ራስሽ ቪክስ ተቀባሽው አዎ አሁን ደግሞ ሌባ በሰንሰለት መታሽ አይንሽ ነው እሺ ከዛ ጧት ስነሳ አይኔ አበጠ አይኔ ይሄ ጫፍጫፉ ምናምን ውሃ ቋጥሮ አበጠ ከዛ እንደተነገ ወዲያ ደግሞ ዳኞች ጋር ቀርባለሁ ውጤት ልሰማ ከዛ ታሽጎ ነበር ሄጄ ሐኪም ቤት መድኃኒት ተደርጎ ታሽጎ ነበር ግን
ስገባ ፈትቼው ገባ በቃ ምክንያቱም እዛ ጋር ትኩረት የሚስብ ነገር ነው ሚዲያ ነው አንስቼው ገባሁና ግን እግዚአብሔር ሁሌ የማይጥል አምላክ ነው ፈጣሪ ሁሌም ከተገፉትና ከተናቁት መሃል ነው እዛ ያለው ራሱ በጣም ብዙ ነገር ነበር የሚገጥመኝ ውድድር አንዱን ጥሎ ማለፍ ነው የሆነ ጊዜ ከሌሊቱ 6 ሰዓት ቀረጻ ጨርሰን አንዱ ልጅ አምሽተን ነው የሚወጡት አምሽተው ነው የሚወጡት እና አንቺ ጋር ትደራላት ማንንም መታቀበት የለም ብሎ ሄደ ልጁ እኔ ከሴት ጋር ማደር አልወድም አለች ሴት ናት እሺ እኔ ከሴት ጋር ማደር አልወድም አለች ከዛ በላይ ከሌሊቱ 6 ሰዓት ተኩል ቀረጻ ጨረስን ማንንም አላቅ ወዴት ይኬድ ምንም ማቆታመር የለም ከዛ አንድ ሰው ነበረ ከዳኞቻችን አንዱ ነገረው የት እንደሚሄድ ሸኘኝና ወረደ ሸኝቶኝ ወርዶ ሸኘኝ ከዛ ተመለሰሱ ቀጥታ እኔ ወደ ሰፈር ለመግባት እንትን ስል አካባቢው ጫካ ነበረ ወደ ፈረንሳይ ምናምን ጅብ ፊት ለፊት ከጅብ ጋር ተገጣጠመ ከዛ ፊት ለፊት ኪዳነ ምህረት ቤተክርስቲያን አለች መቤቴ ነርኩት ውስጤን ታውቂያለሽ ኪዳነ ምህረት መብርሃን አላማዬን በቃ ታውቂያለሽ ሁሌ በቃ መነግራት ለሷ ነው ፊት ለፊት ኪዳነ ምህረት ቤተክርስቲያን አለ እንዲ የሚከፋኝን ነገር በቃ ምንድነው እንዲ ብዬ መነግረው ሰው የለም ኮች እንኳን እንደዚህ ገጠመኝ ምናምን ካልኩት ተመለሽ በቃ ነው የሚለው ላያቴ ደግሞ በነግራት ሌላ ጭንቀት ነው የሚፈጠረውና በቃ ውስጤን ታውቃለች መብርሃን እኔ ሁሌ በቃ እኔ ጠርቻት አፍሬ አላቅም ኪዳነ ምህረት ነው መብርሃን አልኳት እንደው የመጣውበትን ነገር ታውቂያለሽ ለዘይት እንኳን በእምነት ያጌጥኩበት የመጣውበትን ነገር ታውቂያለሽ ውስጥ ህልም አለኝና አንቺ እንደምታስኪልኝ አውቃለሁ እባክሽ ዛሬን አልኳት አጅ ሁሉ ያዩት ገባ ወደ ጫካ ነፍሴን ይዤ እየሮጥኩ ሄድኩኝና በረሳንኳኳ ግሪ የሰው ግቢ ነው ከዛ ሰዎቹ ብዙ ጊዜ ነው የቆየሁባቸው ይሰለቻሉ ምናምን እና ከዛ ያንኳኳው ያለ ስልክ ያያቴን ስልክን ይዤ መጣሁት ባትሪ ያስቸግራል እሱን ክፈት ዝጋ እያልኩ ከሱ ጋር እንትን እያልኩ አንኳኳለሁ ከዛ እንዲ ፊት ለፊት ላይ ሌሎች ጅቦች የሞተ ነገር ይብሉ ምን አላቅም የተሰበሰቡ ጅቦች ነው ከዛ አንቺ የሰው ቤት አይደል እንዴ ስልኩ ከፈተና በእናትሽ በረደኝ ያለው ትላታለሁ የሰው ቤት አይደል እንዴ ስርዓት የለሽም አለች ግን ከፈተችልኝ ባትከፍት ኖሮ አስበው ዛሬ ካንተ ጋር ቁጭ ብዬ ትላንት እንዲ ነበር ብዬ አልሐራም ነበር በጣም ብዙ ነገር ገጥሞኛል ግን እግዚአብሔር ያሳልፋል የማይታለፉ የሚመስሉ ቀናቶች መጣሽ አዋሳ ነበር የምትኖረው ህልም አለሽ መወረር ትፈልጊያለሽ ከዛ መጥቶ በረክ ላይ ቆሞ ወረደ ምን ይመስል ነበር የምታውቂው በጣም የምታውቂያቸው ዳኞች ምናምን ናቸውና እስኪ ስለሱ ንገሪኝ ውድድሩ የት ነበረ ዳኞቹ እነማን ነበሩ ዳኞቹ ትልልቅ ዳኞች ናቸው በቃ በቲቪ ማያቸው ድሪም ማረገው በቃ ቦታ ነው ማለት እኔ እንዲ ሚዲያ ላይ ያለ ሰው እንዲ የሚታይ አይመስለኝም በቃ መጨብጠው ምናምን አይመስለኝም እንዲ ማያቸው ምናምን ሰው ራሱ አይመስለኝም ነበር በቃ ይላል በጣም ከሞረድ የተነሳ ነው ግን ያየኋቸው ምናምን ስመጣ በደንብ ድሪሜን በደንብ እንዳሰፋ ዛሬ እዚህ ጋር ቆንኩኝ ነገ ደግሞ የተሻለ ቦታ ላይ ሆናለሁ የሚለው ነገር በደንብ እንዳስባ እና ሲሄድ ዳኞቹ የመጀመሪያ ዙር ላይ ሲጠሩ በቃ ወይኔ ልብ ምቴ ከዛ በዛውም ልክ ደግሞ ሞራል ተሰማኝ በቃ በትልልቅ ዳኞች ፊት መዳኘት እዛ መድረክ ላይ መቅረብ ለኔ በጣም ትልቅ ነገር ነው እነማን ነበሩ ዳኞች እና አርቲስት ሰራዊት ፍቅሬ ሜላት በጣም አሪፍ ነው መልካም እድል እመኝልሻለሁ 9000 ሰጥቼሻለሁ እኔ አመሰግናለሁ ፕሮፌሰር ነብዩ ባዬ ሁሌ እንደምልሽ አንቺ የመጪዎቹ ዘመናት ኮከብ ነሽ አመሰግናለሁ ሰርጸ ፍሬ ስባት የተሰጦሽ ደረጃ ፍላጎትሽና በጣም ለዚህ ጥበብ የተፈጠርሽ ሰው መሆንሽን ምንም የሚያጠያይቅ ነገር አይደለም ዝናሽ ወላና ምንም ማሸነፍ አለ ማሸነፍ ሳይሆን ሰው ማብቃት ለሰው ምሳሌ መሆንን በራሱ
እሱ ማሸነፍ ስለሆነ ከውድድሩ ከመጀመሪያው እስከ መጨረሻው ዙር በከፍተኛ ነጥብ ነው የጨረስኩት እና መድረክ ላይ እንደዚህ አይነት ውጤት እያመጣሽ ማታ ማታ ደግሞ ከጂው ገበፍ ያለ አዎ አለመብላትም አለ አለመብላት አለ ማለት ከዛ ቤት ታድሪያለሽ ባዶሽን ትያለሽ አዎ ከዛ በቃ እንዴት ነው አንዳንዴ በአየር መሄድ ነው የሚመስለኝ በበላም ባልበላም ምንም አይመስለኝም ተለማመድሽው በደንብ ነው ለመድኩት በጣም በቃ ትወናን እንዳታቆሚ ነው ያለው በጣም ከመቼም ከማረሳው አስተያየቶች ውስጥ ትወና እንዳታቆሚ ማን ነብዩ ባይ ትወናን እንዳታቆሚ ትልቅ ቦታ ያደርስሻል አንቺ የመጪዎቹ ኮከብ ነሽ በቃ ይሄ መቼም ሁሌም ተስፋ ልቆርጥ ስል ጭንቅላቴ ውስጥ የሚያቃጭል ድምጽ ተቀበኝ አክብሮቴን ማለት በጣም 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 ጎበዝ ተዋናይ ትሆኛለሽ ወደፊት አንቺ የመጪዎቹ ኮከብ ነሽ በቃ ሲላይ ውስጤ ውስጥ አለ እንዴት መሆኖ ነገር አለ ምለፈው ምራበው ምጠማው ምገፋው ነገር አለና እንደዛ ሚለኝ ድምጽ ሁሌ ተስፋ እንዳልቆርጥ ያደርገኝ የፋይናል ውድድር ብርሱ ከዛ ላይ ነበረ ተጠራን ተደረደርን ከዛ አራተኛ ተጠራ 3 ተጠራ 2 እና 1 ፊት ለፊት ሄድን ከዛ ያቺ አብራኝ ያለችው ልጅ ቮት በጣም አላት ከዛ በቃ ጂንድስ ያርኪ እየጸለይኩ ነበር ከዛ አንደኛ የወጣችው ሜላት አብርሃም ስትል ወይ በጣም ነው ደስ ያለኝ አንደኛ በመሆን በተውኔቱ ስሟ የሚጠቀሰው ተዋናይ ሜላት አብርሃም ሜላት አብርሃም የኢትዮጵያ 2016 ዓመተ ምህረት የኢትዮጵያን አይዶል የትወና ውድድር አሸናፊዎች አዎ በስም እንደዚህ ታገልሽ አዎ አሸናፊኩ ከዛ ወደ ሐዋሳ ሲሄድ መኪና ታፍቶ በቅጥቅጥ ነው የሄድኩት በፕሌን ትመጣለች ብሎ ሲጠብቁ ነው በቅጥቅጥ ነው የሄድኩት ለዛው መጨረሻ ላይ ተቀምጬ ባንጨሽ ይዘሽ አዎ ጎማ እያነጠረኝ በቅጥቅጥ ሄድኩ ጓደኞቼ ምናምን በሞተር ምናምን በቃ አዎ ታጅሽ አዎ በሞተር አንቺ በቅጥቅጥ የመጣሽው አዎ በቅጥቅጥ መጣው ከዛ ፈቱት ምናምን ሻንጣውን ፈቱትና ዋንጫውን አወጣት እሺ እና ከዛ ከተማዋን ቀወጣት ከዛ በኋላ በቃ ሄድን ከልጆች ጋር ምናምን በደንብ አከበርን ማየትሽ ምን ያልሽ ታገኘሽው እኔ ሲሄድ እዚህ ጋር የቀራት ጥርስ ነበረ ስመጣ ወልቋል ጥርሷ ከዛ በቃ በደንብ ለሳቅ ማደቂያ ምናምን ትለኛለች ከዛ በቃ እንዴት ደስ እንዳላት መሬት በቃ በደስታ ብዛት መሬቱን ስትሳለም ምናምን በቃ እንትን ይሁንኩላት በቃ እንዴት ደስ እንዳለኝ የዛን ቀን እሷ ፈገግ ብላ ፈላይች ምክንያቱም በእኔ ምክንያት ብዙ ነገር ሆናለች ደግሞ እኔ ነኝ እዛም ሞክራለሁ እዛም ሄዳለሁ በቃ ከዛ ደግሞ አትችይም እባላለሁ አንዳንዴ ችለሽላት መጣሽ ማለት እንዴ በደምብ በጣም አሪፍ ስለምን አሸነፍሽ ከዛ ደግሞ አንቺ ግን የምትፈልጊው ደግሞ ትልቅ ተዋናይ መሆን ነው አዎ እሱ ጉዞ እንደቀጠለ ከዛ ታዲያ ምን ማድረግ ጀመርሽ ካሸነፍሽ በኋላ ከዛ በኋላ የተሸለምኩት ብር ማህበር ወክዬ ሄድኩት ለማህበሩ ከዛ ኮችም ደግሞ ሲያግዘኝ ስለነበር ለኮቹ ብር ወስነው መጡ ማለት ለማህበሩ እንደዚህ ብር ለኮቹ ተብሎ ተወሰነ ከዛ ደግሞ ላረፍኩበት ለጓደኛዬም ብር ተሰጥቷል እዚህ አዲስ አበባ ተሻረፍሽበት እንደምትከፊ ብታቂማ ያንኮኮሽ ነበር ወገኑ በጊዜ ስንት ብር ነበር የሸለምሽው 200,000 ብር ለማህበሩ ሰጠሽ ከዛ ላይ ለኩሽም ስላገዘ ሰጠሽ እነሱ አግዘዋል አስተዋጽኦ አድርገዋል ከዛ ደግሞ አድርሽ የተባለበት ቤት ከፈልሽ ከዛ ስንት ብር ቀረሽ 90 ምናምን ሺህ ብር ቀረኝ እሺ ከዛ በኋላ በመሐከሉ ማዘር ታመመች ለሷም የተወሰነ ወጣ ከዛ በኋላ ደግሞ ማረግ ያለብኝ ነገሮች አሉ ሶሻል ሚዲያ ላይ ምናምን ለመስራት ስልክ ገዛው ግን በመጠኑ አቅሜን ያማከለ ነገር ነው የሰራው የገዛውበት ስልክ ከዛ ምን ይሉኛል እንደው አንዳንድ ጓደኞቼ ሜላት አይዶልን ተወዳደርሽ ምትለብሽው ልብስ ይሄ ነው
ተወዳድረሽም ማሸነፍ ምትለብሽው ይልብስ ይሄ ነው አለኝ አንድ አብሮ የሚሰራ ጓደኛችን። አልቀየርሽውም? አዎ። ከዛ ለላያቴ መጥቼ ነው ስቅስቅ ብያልቅሽ እንደዚህ ያለኝ እኮ አልኳት። ከዛ ምን አለችኝ? ጨርቅ ያልቃል፣ ልብስ ያልቃል። እኔ አሁን ከዚህ የተረፈሽን ባስቀምጥልሽ ለሆነ ጊዜ ይሆንሻል። የሆነ ጊዜ ላይ አዲስ አበባ ነው ስራ ስሪ ብትባይ ማንም ዘመድ የለም፣ ያልጋ ቢባል የትራንስፖርት ቢባል እኔ ምንም የለኝም። ይሄንን ነው እንትመልሽ። ስለዚህ ለሚያልፍ ውሃ አደረገኝ ደሃ እንዳትይ ትለኛለች። ከዛ እሺ ተቀመጥልሽ ብሯ ነው። የቀረችሽ ተቀመጥልሽ። ስለዚህ አንቺ ከመወዳደርሽ በፊት የምትኖሪውን ነው የቀጠልሽው? ምንም አልለወጥሽም? ምንም ከሞባይል ውጪ? እሺ። ከዛ ቲያትሮችን ግን በደንብ እሰራለሁ፣ መድረኮችን ምናምን በደንብ ለመስራት እሞክራለሁ። ከዛ በኋላ ነው ከአመታት በኋላ አንድ ሰው ነበረ፣ ስሙን መጥቀስ አልፈልግም። በቃ ያለኝን ተስጦ ያውቃል ምናምን በደንብ ነው የሚያበረታታኝ እና የተሻለ ቦታ ላይ ስትሆኚ የተሻለ ነገር ታገኛለሽ፣ እዛ ትመጫለሽ፣ እኔ ጋር ትሆኛለሽ ብሎ ቃል ገባልኝ። ክላስሽን ጨርሻለኝ። ክላሴን ጨረስኩኝ። የማይደርስ ቀን የለም፣ ደረሰ። ከዛ እዚህ ስመጣ ስልኩ አይሰራም ሰውዬው። መጥቼ አዲስ አበባ ከዛ አንድ ጓደኛ አለን አማን የሚባል ልጅ ደወልኩለትና ነገርኩት። ከዛ ለጓደኛው ደውሎላት ከዛ እሷ መታ ወሰደች። ከዛ በቻልኩት አቅም በቃ ወደ ኋላ አላለመመለስ ብዙ ነገር ሞክራለሁ። ከዛ ማቃቸው ጓደኞቼ እዚህ ያሉ አርት ላይ የሚሰሩ በጠቅላላ እንደመጣው ነገርኳቸው። ግኖር ገጩኝ። እንዴት ኢግኖር ማለት? ቆይ ስትደውይ አንዴ አግኝተውሽ ሁለተኛ ማግኘት ያፈልጉም ነው ያዩሽና ሁኔታውን አይተው ነው? በቃ ሁኔታዬን ያያሉ ወይ እነሱ እንደሚያገኙት ሴቶች